የአንተ ሴት ልጅ ማርያም ነኝ። ምንድነው ያደረግሽው ማርያም? ካንተ ጋር ሲሄድ እንደዚህ ለብሼ ነው የምሄደው። እና ጸጉርሽስ ማርያም? ይሄው ጸጉሬ። አይሆንም። ምንድነው ያደረግሽው ልጄ? አድምጠኝ አባዬ። ያንተ ደቀ መዝሙር ለመሆንና ወንድ ልጅ ሆኜ እስከመሞት ድረስ ላገለግል ወስኛለሁ። ስሜት የማይሰጥ ነገር እንዲህ አይነት ነገርን ያልደግፍ። በተጨማሪም የገዳም ሕይወትን ላትቋቋሚው ትችያለሽ። አንቺ ልፍስፍስና ደካማ ነሽ። የገዳም ሕይወት ደግሞ አድካሚና ጽናትን የሚጠይቅ ነው። አባዬ ለምን በዓለም ውስጥ እንድጠፋ ታደርገኛለህ? እባክህ ራራልኝና አብሬ እንድሄድ ፍቀድልኝ። ምንድነው የምትይው? አባዬ ትተኝ የምትሄድ ከሆነ ለምሰራው በደልና ኃጢአት ሁሉ በኢየሱስ ክርስቶስ ፊት አንተ ተጠያቂ ለመሆን ኃላፊነቱን ትወስዳለህ። እምቢ አልሽ? አባዬ ፍቃድን እስካላገኘው ድረስ አቋሜን አልቀየርም። በውሳኔሽ አትጸጸችም? ማን ስለርሱ ያልማል? የሚሄደው እኮ ጌታዬን አለቃ የሆነውን ተወዳጁን ኢየሱስ ክርስቶስን ለማግኘትና ከእርሱ ጋር ለመኖር ነው። ጥሩ። ስለዚህ ከአሁን በኋላ ስምሽ ማርያም ሳይሆን ማሪን ይሆናል። ሂጂና ተዘጋጂ። እኔም ኑዛዜን እንደገና ልጻፈው። ያለኝንም ሀብት በጠቅላላ ለድሆች ለምስኪኖችና ለአገልጋዮቼ ላከፋፍለው። እኔና አንቺ ደጋግመን እንዲህ የሚለውን የመጽሐፍ ቅዱስ ቃል እያልን ወጥተን እንሄዳለን። እናቴ ማኅፀን ስመጣ ራቁቴን ነበሩ፣ ወደዛም ራቁቴን እመለሳለሁ። ብዙ ነው ይሄር ነው። ስለዚህ ትንሽ አረፍ እንበል። መቼም እግሬ ይገለኛል ይህን ያልተጓዝክብኝ ብሎ። አንተ እንዳልክ አባዬ። አንቺም እዚህ ጋር አረፍ በይ ማርያም። አባዬ ስሜ ማሪን ነው፣ ያንተም ወንድ ልጅ ነኝ። ረስቼዋለሁ። አንተም እዚህ ጋር አረፍ በል ማሪን።